መቅደስ ወተን የመጀመሪያውን የሐምሌ ወር 19 በዓልን እዚሁ አዲሱ ቤተ መቅደስ በስፋት ተሰብስበን ደምቀን ጠላት ድብን እስከሚል ድረስ ደግሞም ከሀገራችን እስኪወጣና የአካባቢው መዓዛ እስኪታወጅ ድረስ ስላበዛን በቤቱ ውስጥ ቆመን እንድናስቀድስና ከካህናቱ ጋር ማይሌት ቆመን እንድናደር ያደረገን የሁላችን አምላክ ነውና እልል ብላችሁ አመስግኑ። መላከ ሕይወት ሳለ ጌታ ብዙ የከፈሉትን ዋጋ በግሌም አውቃለሁ። እዚሁ ስለሆንኩ የምኖረው ያን ሁሉ መከራ አልፈው ያን ሁሉ ድካም አልፈው እናት ልጇን ስትወልድ ምጧን መከራዋን እንደምትረሳው ሁሉ ይህ ቤተ ክርስቲያን በምርቃት ተወልዶ እርሱም የጽሕፈት ቤት የሥራ ኃላፊዎቹም የሰበካ ጉባኤ አባላትም የሕንጻ አሰሪ ኮሚቴ አባላትም የሰንበት ትምህርት ቤት አባላትም ሁላችሁንም ያኔ ስላልነበርኩ ነው እንኳን ደስ አላችሁ። እርሱ ጠንክሮ እኔ ይችን ያህል በደካማዋና በተሳባዋ አንደበቴ ካልሁ እንደ ማር ወለላ ሳይሸራረፍ ቀኑን ሙሉ ቢናገሩ የረሃብም ሆነ የድካም ስሜት የማይሰማን እነ መላከ ጽዮን ፈቃዱ ጌታነ የተአምረኛዋ የሁላችንም ፈዋሽና ዳባሽ እናት የቃጥላ ማርያም ቤተ ክርስቲያን አስተዳዳሪ አሉ። እሳቸውም የሚሏችሁ ይኖራችኋል። ዛሬ ላይ እዚህ ላይ ይቆየን። እግዚአብሔር ይስጥልኝ።